ዳልቻ ያባረረች ሚስቴ ቤት ውስጥ አለች። እንግዲህ ሌላ አስመጥቼ ነው እኔን ይጭነቀኝ። አንዳንዴ ፈጥረን ስናወራ ይባነንብናል ብላችሁ አስቡ። በእውነት እውነቴን ነው። አንዳንዴ ገባችሁ? ፈጥረን ስናወራ ዝም ብለን ስንል ትጓርዳላችሁ እና ለእናንተ ነው። እኔ በመረጃ ነው ዘቤን ሳመጣው፣ በመረጃ ነው ዘቤን ሳመጣ፣ ዘበንን ሳመጣ፣ ሚዳቆ ሳመጣ፣ ዶሮ ብልት ሳመጣ አለ፣ አህያ ሳመጣ አለ። ምን ሳመጣ በመረጃ ነው እኔ የማመጣ፣ ዝም ብሎ አይደለም። ስለዚህ መረጃ ይዛችሁ ከመጣችሁ እኔ አዳኜ ቤዛ ያልኩት አቡነ ገብርኤል የነገሩን አዳኜ ቤዛ ኢየሱስ ብቻ ነው አሉ። እምቢ ልበል? እምቢ ልበል ወይ? በቃ ይሄን ያጣላል። ሌላ ያጣላል ነገር አለ? ሌላ የምሰግድለት የለም እያልኩ ነው። አክብሮት አልሰግድም። የምሰግደው ለኢየሱስ ነው። የምሰግደው ለሱ ነው። የአምልኮ ስግደት ያለኝ ለሱ ነው የምሰግደው። የክብር ስግደት አልሰግድም እያልኩ። አንተ ስገድ፣ መብት ነው። ስገድ፣ አክብረ ስገድ፣ አክብረ ባናት ተተከል፣ አክብረ በአንድ እግር ቁምለት፣ በጣት ቁምለት፣ በጥፍር ቁምለት። መብት አለ። ያራዳ ልጅ አንተ መብት ነው። ከጌታ ከኢየሱስ ክርስቶስ ውጪ እምሰግድለት የለም፣ ከስላሴ ውጪ እምሰግድለት የለም እያልኩ የለም። አንተ መብት ነው አልኩ። ስፈልግ ለስዕል ስገድ፣ ስፈልግ ለቅዱሳን ስገድ፣ ስፈልግ የክብር ስግደት ለፈለግከው ስገድ። መብት አላት። ናት ሚ አንድ የምሰግድለት አምላክ አለ። ለታረደው በግ ለኢየሱስ ብቻና ብቻ ሰግዳለሁ። የክብር የምትሰግዱ ይቻማችሁ፣ በደንብ አርጋችሁ ስገዱ። እልል አርጋችሁ መስገድ መብታችሁ ነው። እኔ አልሰግድም እያልኩ ነው አላለኝ። ገብርኤል ይሰግዳል። ለማ ለክርስቶስ ለኢየሱስ ገብርኤል ይሰግዳል። ሚካኤል ይሰግዳል። ለሁሉ ይህ ቤቢ። ስለዚህ እግዚአብሔር ይስጣቸው። አባታችን አቡነ ገብርኤል፣ አቡነ በርናባስ በደንብ አድርገው ይሄን ነገር አስተማሩ። በደንብ አብላልተው ነገሩ። ከዛ መወገር ጀመሩ፣ መሰደብ ጀመሩ፣ የቁም እስረኛ መሆን ጀመሩ። የቁም እስረኛ መሆን ጀመሩ። ስለዚህ ይህንን ነገር ምን ነው እኔ ከነሱ ጋር ነኝ። ኢየሱስ ብቻውን ያድናል እያል እመሰክራለሁ። ስለዚህ አትናደሩ፣ አትብሸቁ፣ ቋቃይ በቃ እብዶ ናቸዋል። በጣም በሽቃቸዋል። ለምን? ንግዳቸው ሊቋረጥ ነው። ከ1 እስከ 30 እያሰገዱ የሚበሉት ገንዘብ ሊቆም ነው፣ ሊቋረጥ። በ1 እንትናናት ገንዘብ አምጣ ነው፣ በ2 እንትና ነው ገንዘብ አምጣ ነው፣ በ3 እንትና ነው ገንዘብ አምጣ ነው። ሊቆም ነው። እቺ ነገር ልትቆም ነው። ስለዚህ ምን ማድረግ አለባቸው? በቻሉት አቅም ያንን መጋፋት ይፈልጋል። ስለዚህ ይህ ነገር አይሆንም። ስግደት ሁሉ አንደበት ያለ ሁሉ እግዚአብሔርን ያመስግን ይላል ትንቢተ ዳዊት፣ መጽሐፈ ዳዊት፣ ይቅርታ ትንቢተ ዳዊት አልኩኝ። ዳዊት ይላል 150 ላይ ብትሄድ እስትንፋስ ያለውላ እግዚአብሔርን ያመስግን፣ ሌላ ማንንም አይልም። ይሁን ሌላ ቦታ አትሄድ፣ ዮሐንስ ራእይ ምናምን አንሄድ። የድሮ እስቲ ለመላእክት ይዘመር የሚል አምጣ፣ ለቅድስት ድንግል ማርያም ዘምሩ የሚል አምጣ፣ ለቅዱሳን ዘምሩ የሚል አምጣ። መጽሐፍ ቅዱስ አምጣ፣ ጻፉልኝ እዚህ ጋር። መዝሙረ ዳዊት 150 ላንብብላችሁ። መዝሙረ ዳዊት መዝሙር 150
የሚለውን ነው የምነግራችሁ። እስቲ ስሙ፣ ምን እንደሚሉ ስሙኝ። እዚህ ጋር ዋን ላቭ ይላል። ስድቡ ግን የሚያስቅ ነው። ዋን ላቭ ነው ስድብ። ምን ስማችሁ ግን ከስድቡ ጋር ለምንድን ነው የማይሆን ስም ለራሳችሁ ለምን ትሰጣላችሁ? ፍቅር ሳትሰብኩ ዋን ላቭ ትላላችሁ። ፍቅር ሳትሰብኩ ፍቅር ሰብካችሁ ዋን ላቭ ብትሉ ደስ ይለኛል። እስከዛ ኮፒ ሊንክ ክበሩልኝ። ስለዚህ በጣም የምትበሽቁበት ሪዝን ሰጠቻችሁ ቢሆን ደስ ይለኛል። ናውምዬ ደስ ይለኛል። በእውነት እውነቴን ነው። የሚያበሽቅ ሪዝን ኖሮኝ ከሆነ የምሰግደው ለክርስቶስ ነው ማለት የሚያሰድብ ሆነውን ያየ ነውና ግራ ስለገባኝ ነው። እዮዳብ ሰመች ያለው እግዚአብሔር ልቦና ይስጥ ነው የምልህ። ዮኒ ማኛን አካውንቱን አዘጉበት፣ ኦርቶዶክስን እየሰደበ ነው እያላችሁ ነው። ከኔ አንደበት 4 ቀን ስድብ ሰምታችኋል። ኧረ እምቢ አለኝ። ምን ሆኖ ነው? ከኔ አንደበት ስድብ ሰምታችኋል? ይህን 4 ቀን የስድቡ ጊዜ አላልክ? ዛሬ እንዴት ዮኒ ማኛን አሰጉበት እየተሳደበ ነው አልክ? ልቦና ይስጥ ነው ማለት ልቦና ይስጥ። ስድብ ሳቆም ነው አዘጉበት የምትለው? ስድብ ሳቆም ለአንተም እኮ ሰው ይታዘባል። ረሳኸው እንዴ? ታቦት ይዘ ገዝተ ቃቃ አሻንጉሊት ታቦት ይዘ በታቦት ሙድያስ የጳጳስ ልብስ ለብሰ ኦርቶዶክስ ላይ እንደፈለግ ስትራገጥ የነበረው ረሳ? እኔ እንኳን ለክርስቶስ ብቻ ይሰገድ ነው ያልኩት። ረሳ? ረስተው ይሆን? ነቢዩ መሐመድ ሕፃን የደፈረ ነው ብለ የተናገርከውን ረስተኸው ይሆን? ደፋሪ ነው ያልከው ረስተኸው ነው? ብራዘር ሀበሻ ጤነኝነታችሁ በብዛት እኮ ያጠራጥረኛል። በእውነት ጤነኝነታችሁ በጣም ነው የሚያጠራጥረኝ። አንዳንዶቻችሁ ራሳችሁ ያላችሁት ነገር ሊታያችሁ የማይችል ሰዎች እኔ ልቦና ይስጣችሁ ነው ምለው። በእውነት ነው ምለው። እንዴ በታላቅ ድምፅ ስጫዋል ነበር እንዴ? ስንት ቀን ነው ታቦት ይዘ ስታስለቅሳቸው የነበረው? እኔ ምንም አልመሰለኝም። ምክንያቱም እግዚአብሔር መልስ አለው። እኔ አልናደድም። እየነገርኩ ነው። የክርስቶስን እናንተ የምትሉ ስዕል ጴንጤ በስዕል ስለማያምን የክርስቶስ ስዕል ብላችሁ ዘግዝቃችሁ ብትሳደቡ የሚሰማው አንድ ፕሮቴስታንት የለም። ምናልባት የኦርቶዶክስ ወንድምና እህቶች ሊሰማቸው ሊከፋቸው ይችላል። ግን አንድም ፕሮቴስታንት ስዕል አምጥተህ ስዕሉን ብትሰድበው አይሞቀው አይበርደው። እና የኦርቶዶክስ ልጆች የዮኒ ማኛን ፔጅ አዘጉ ሪፖርት አድርጋችሁ ብሎ እየመከራቸው ተገኘ። እና አንዳንዱ በቃ እየተበለጠ ሲመስለው የሚገባበት ይጠፋዋል። አንድም ቀን እሱ አዘግቶት አያውቅም የኔን አካውንት አንድም ቀን። ግን ሲዝቱ ስታይ ሲዝት ሲፎክር ስታይ
የአሁኑን ጊዜ አትየው። ሲያትል ድረስ መጥቼልህ ፖሊስ ነው የጠራው። ስለዚህ ጀግና ጀግና ትጫወታው። ሲያትል ድረስ በዛ በቀውጢው ዘመን ይሁን ማኛ እቤት ድረስ ነው የመጣው። ስለዚህ ጀግና ጀግና አትጫወት፣ አይጠቅምም። ቱሌት ነው። አሁን በጌታ ነው። በዛ ሰዓት ቤት ድረስ መጥቼ ፈርታኝ ከጠፋ ምን ያደርጋል? ጅብ ከሄደ ውሻ ጮኸ አይደል? ጭውትም ሰው የሚታዘባል። ሰው በጣም ነው የሚታዘበው። በእውነት እውነቴን ነው ስለሚታዘብ ኦ ማይ ጋድ እምቢ አለኝ። በእውነት ሌላ ባይብል ዳውንሎድ ላድርግ እንጂ እዚህኛው ላይ በጣም ነው እምቢ አለኝ። ጌታ ይገስጸው። ያ በቃ 150 የሚለውን እዚህ ላይ ጻፉልኝ አንዴ። ይኸው ይላል፣ ይኸው እስትንፋስ ያለው ሁላ እግዚአብሔርን ያመስግን ሃሌሉያ ይላል መዝሙር 150። እስትንፋስ ያለው ሁላ እግዚአብሔርን ያመስግን ይላል።